የኢትዮጵያ አየር ኃይል መቀሌ ከተማ ኩያ የሚባል አካባቢ የሚገኘውን የአሸባሪው ህወሓት ታጣቂዎች ማሰልጠኛ ያለውን ተቋም መምታቱን የመንግስት ኮሚኒኬሽን አገልግሎት አስታወቀ። የትግራይ ቴሌቪዥን ጀቶች መቀሌ አካባቢ የአየር ጥቃት ሙከራ አድርጓል ሲል ዝርዝር ጉዳዮችን ሳይጠቅስ መዘገቡንም የፈረንሳይ ዜና አገልግሎት ገልጧል። የሱዳን መፈንቅለ መንግስት አድራጊዎችን የሚቃወሙ የተቆጡ ሰልፈኞች ዛሬ ዋና ከተማይቱ ካርቱም ውስጥ አውራ ጎዳናዎችን በሚቃጠሉ ጎማዎችና ድንጋዮች ዘጉም። ትናንት የሱዳን ጊዜያዊ ጥምር መንግስት ወታደራዊ ክፍል የሲቪሉ መንግስትን በማስወገድ ስልጣኑን መቆጣጠሩን በገለጠበት በሰዓታት ልዩነት በነበረው ተቃውሞ ቢያንስ 4 ሰዎች ተገድሏል። የጀርመን የህዝብ እንደራሴዎች ምክር ቤት ቡንደስታግ ዛሬ ባካሄደው 20ኛ ስብሰባ የሶሻል ዲሞክራቶች ፓርቲ ኤስፔዲ አባል የሆኑት የ53 ዓመቷ የጤና ፖሊሲ ባለሙያ ቤርቤል ባስን የምክር ቤቱ ፕሬዝዳንት አድርጎ መረጠ። ዜናው በዝርዝር የኢትዮጵያ አየር ኃይል መቀሌ ከተማ ኩያ የሚባል አካባቢ የሚገኘውን የአሸባሪው ህወሓት ታጣቂዎች ማሰልጠኛ ያለውን ተቋም መምታቱን የመንግስት ኮሚኒኬሽን አገልግሎት አስታወቀ። በአየር የተመታው ቦታ በርካታ የህዝባዊ ወያኔ ሓርነት ትግራይ ህወሓት ታጣቂዎች የሚሰለጥኑበት የልዩ ኃይል ፖሊስ ማሰልጠኛ ተቋም መሆኑም ተገልጧል። ዛሬ በአየር የተደበደበው ቦታ ከመቀሌ ከተማ 5 ኪሎ ሜትሮች ርቀት ላይ የሚገኝ መሆኑን የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። የመንግስት ቃል አቀባይት ሰላማዊት ካሳ የአሸባሪ ቡድኑ የህወሓት የስልጠና ማዕከል የዛሬው የአየር ጥቃት ኢላማ ሆኗል ማለታቸውንም የዜና ምንጩ አክሏል። በርካታ ቁጥር ያላቸው የቡድኑ ህገወጥ ወታደራዊ ምልምሎች በቦታው ወታደራዊ ልምምድ ያደርጉ እንደነበረ ቃል አቀባይቱ መናገራቸውን የዜና ምንጩ ጠቅሷል። የትግራይ ቴሌቪዥን ጀቶች መቀሌ አካባቢ የአየር ጥቃት ሙከራ አድርጓል ሲል ዝርዝር ጉዳዮችን ሳይጠቅስ መዘገቡንም የፈረንሳይ ዜና አገልግሎት ገልጧል። ባለፈው ሳምንት የኢትዮጵያ መንግስት የህወሓት ወታደራዊ ተቋማትና አገልግሎት መስጫዎች ያላቸውን የተለያዩ ቦታዎች ለ8 ጊዜያት ደብድቦ ነበር። ጠቅላይ ሚኒስትር አብይ አህመድ ስለ ሰሜን ኢትዮጵያ ጦርነት ሁኔታ የህዝብ ተወካዮች ምክር ቤት ቀርበው በቃል እንዲያብራሩ የኢትዮጵያ ዜጎች ለማህበራዊ ፍትህ ባጭሩ ኢዜማ የምክር ቤት አባላት ጠየቁ። የምክር ቤት አባላት ሆነው የተመረጡት የፓርቲው 4 አባላት ይህንኑ ለጠቅላይ ሚኒስትሩ በጻፉት ደብዳቤ ጠይቋል። በጥያቄያቸውም መንግስት ጦርነቱን በምን ያህል ጊዜ እንደሚያጠናቅቀው ይህንን ለማሳካት ከጠቅላላው ህዝብና ከፖለቲካ ፓርቲዎች ምን እንደሚጠበቅ እንዲሁም ከጦርነቱ ጋር በተያያዘ ስለሚወጡ መረጃዎች ፍሰት ወጥነት አንስቷል። የምክር ቤቱ አባላት ጥያቄያቸውን ለህዝብ ተወካዮች ምክር ቤት አፈ ጉባኤ በጻፉት ደብዳቤ ማስገባታቸውም ተገልጧል። የኢዜማ የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ የቀረበው ጥያቄ ኢትዮጵያም አሁን ካለችበት ሁኔታ አንጻር እጅግ አንገብጋቢና መልስ የሚያሻው መሆኑን ለዶቼ ቬሌ ዲደብሊው ተናግሯል። የምክር ቤቱ አፈ ጉባኤም ጠቅላይ ሚኒስትሩም በበጎ ተመልክተው ለጥያቄያችን መልስ እንደሚሰጡ የህዝብ ተወካዮች ምክር ቤት አባላት አስፈጻሚውን የመቆጣጠር ስልጣን እንዳላቸው የሚያሳይ ስለሆነ ያንንም በበጎ ተመልክተው ምላሽ ይሰጡናል የሚል እምነት ነው ያለ። የኢዜማ ፓርቲ የምክር ቤት ተመራጭ አባላት ለጠቅላይ ሚኒስትር አብይ አህመድ ጥያቄያቸውን ያቀረቡት የህዝብ ተወካዮች ምክር ቤት አሰራርና የአባላት የሥነ ምግባር ደንብን መነሻ በማድረግ መሆኑንም ተናግሯል። አቶ ናትናኤል ፈለቀ አያይዘው እንዲህ ያለውን አስፈጻሚው ለህዝብ ተጠያቂ መሆኑን የሚያሳዩ የዲሞክራሲ ትግበራ ጥያቄዎችን ኢዜማ ወደፊትም ማንሳቱን እንደሚቀጥል አስታውቋል። የሱዳን መፈንቅለ መንግስት አድራጊዎችን የሚቃወሙ የተቆጡ ሰልፈኞች ዛሬ ዋና ከተማይቱ ካርቱም ውስጥ አውራ ጎዳናዎችን በሚቃጠሉ ጎማዎችና ድንጋዮች ዘጉ። ትናንት የሱዳን ጊዜያዊ ጥምር መንግስት ወታደራዊ ክፍል የሲቪሉ መንግስትን በማስወገድ ስልጣኑን መቆጣጠሩን በገለጠበት በሰዓታት ልዩነት በነበረው ተቃውሞ ቢያንስ 4 ሰዎች ተገድለዋል። የሱዳን ጸጥታ ኃይላት በወሰዱት እርምጃም ከ80 በላይ ሰዎች መቁሰላቸውን አሶሺየትድ ፕሬስ የዜና ምንጭ ዘግቧል። የዓለም አቀፉ ማህበረሰብ የሱዳን ጦር መፈንቅለ መንግስትን በጽኑ አውግዞታል። ጠቅላይ ሚኒስትር አብደላ ሐምዶክና ሌሎች ከፍተኛ ባለስልጣናት ከእስር እንዲፈቱም ጠይቀዋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን አስተዳደር ለሱዳን የድንገተኛ እርዳታ የሚያውለውን $700 ሚሊዮን ማገዱንም አስታውቋል።
የሱዳን ከፍተኛ ጦር ጄኔራል አብደል ፈታህ አልቡርሃን ጠቅላይ ሚኒስትር አብደላ ሐምዶክን ለደህንነታቸው ሲባል እቤታቸው ወስደው ጥበቃ እያደረጉላቸው መሆኑን ተናግሯል። ጠቅላይ ሚኒስትሩ በጥሩ ሁኔታ እንደሚገኙም ለዜና አውታሮች ገልጧል። ወታደራዊ ክፍሉ ስልጣኑን የተቆጣጠረው በአገሪቱ ፖለቲካዊ ቀውስ በመባባሱና መከፋፈል በአገሪቱ በመጠናከሩ ነው ብሏል። ወደ ሲቪል ቀውስ ልታመራ ነው ያሏት ሱዳንን ስለሚያሰጋውም ለጋዜጠኞች ተናግሯል። الآن في مش في منعطف لكن في منزلق خطير ወደ አደገኛ መንገድ እየተጓዝን ነው። ካልተባበርንና አንድ ካልሆንን ይህችን ሀገር ሁላችንም ወደምንፈራው ዕጣ ፈንታ ነው የምንመራት። የምፈራውን እየተመለከትን ነው። ከእኛ ብዙ ሩቅ አይደለም። የምንፈራው በቀጠናችንና በዓለም አቀፍ ክበባችን ነው የሚገኘው። وليس بعيد مننا في محيطنا الإقليمي وفي محيطنا الدولي። በጦሩ የተበተነው የሱዳን መንግስት የውጭ ጉዳይ ሚኒስትር ማርያም አልማህዲ የጠቅላይ ሚኒስትር አብደላ ሐምዶክ አስተዳደር ህጋዊ የሱዳን መንግስት ነው ሲሉ የጦሩን መፈንቅለ መንግስት አውግዟል። አሁንም ድረስ ስልጣናችንን እንደያዝን ነው፣ እንዲህ ያለውን ህገ መንግስታዊ ድርጊትና መፈንቅለ መንግስትም አንቀበልም ሲሉ ለአሶሺየትድ ፕሬስ ሱዳን ካርቱም ከሚገኘው ቤታቸው በስልክ ተናግሯል። የመፈንቅለ መንግስቱ መሪ ጀነራል አብደል ፋታህ አልቡርሃን በቁጥጥር ስር የሚገኙ ባለስልጣናት ህግ ፊት ሊቀርቡ እንደሚችሉ ጠቁሟል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዛሬ በሱዳን ጉዳይ በዝግ ስብሰባ እንደሚመክር ተገልጧል። የምትከታተሉት ከቦን ከተማ የሚያሰራጨውን የዶቼ ቬሌ ሬዲዮ ዜና ነው። የጀርመን የህዝብ እንደራሴዎች ምክር ቤት ቡንደስታግ ዛሬ በካሄደው 20ኛ ስብሰባ የሶሻል ዲሞክራቶች ፓርቲ ኤስፔዲ አባል የሆኑት የ53 ዓመቷ የጤና ፖሊሲ ባለሙያ ቤርቤል ባስን የምክር ቤቱ ፕሬዝዳንት አድርጎ መረጠ። ምክር ቤቱ የመሃል ግራው የሶሻል ዲሞክራቶች ፓርቲ አባሏን የመረጠው ተቀባይነት ካገኙ 724 ድምጾች 576 በመስጠት ነው። 90 የምክር ቤት አባላት የተቃውሞ ድምጽ ሲሰጡ 58ቱ ደግሞ ድምጽ ተአቅቦ ማድረጋቸውም ተገልጧል። በዚህ መሰረት ቤርቤል ባስ ባለፉት 4 ዓመታት የህዝብ እንደራሴዎች ምክር ቤቱን በፕሬዝዳንትነት የመሩት የክርስቲያን ዲሞክራቶች ህብረት ሴዴኡ ፖለቲከኛው ቮልፍጋንግ ሾይብለን ይተካሉ። ለምክር ቤቱ ምክትል ፕሬዝዳንትነት ከሁለት ፓርቲዎች በስተቀር ሌሎቹ ሴት እጩዎችን አቅርቧል። የቀኝ ጽንፍ ፖለቲካ አራማጁና መጤጠሉ አማራጭ ለጀርመን ፓርቲ ለምክትል ፕሬዝዳንትነት ቦታ ለመወዳደር በቂ ድምጽ ባለማግኘቱ የምክር ቤቱ ፕሬዝዳንትነትን ለመያዝ ያደረገው ሙከራ ዳግም ከሽፎበታል። የጀርመን የህዝብ እንደራሴዎች ምክር ቤት ስብሰባ ዛሬ የተከናወነው የጀርመን ምርጫ ከተካሄደ ከአንድ ወር ግድም በኋላ ነው። በመጀመሪያው የምክር ቤቱ ስብሰባ የመራሒተ መንግስት አንጌላ ሜርክልና ሚኒስትሮቻቸው ስልጣን ያከትማል። ሆኖም ጀርመን ውስጥ አዲስ መንግስት ተመርጦ ስልጣኑን እስኪረከብ ድረስ በኃላፊነታቸው ይቆያሉ። ዳርክኔት በተሰኘው ህገወጥ የበይነ መረብ ግብይት ተሳታፊ ናቸው የተባሉ 150 ሰዎች በዓለም አቀፍ የምርመራ ቡድን በቁጥጥር ስር መዋላቸው ተገለጠ። 47ቱ ሰዎች ጀርመን ውስጥ ነው የተያዙት። በዓለም አቀፍ ዘመቻው ከ26 ሚሊዮን ዩሮ በላይ መውረሱንም ዴን ሃግ የሚገኘው የአውሮፓ ህብረት የህግ ማስከበር ትብብር ኩባንያ የተሰኘው የአውሮፓ ፖሊስ ዩሮፖል አስታውቋል። በተጨማሪም 234 ኪሎ ግራም አደንዛዥ እጽ እንዲሁም 45 ጦር መሳሪያዎችን በአሰሳው መያዙንም ዩሮፖል ይፋ አድርጓል። በህገወጥ መንገድ ገዢዎችና ሻጮች ህገወጥ ቁሳቁሶችን የሚገበያዩበት ይህ በይነመረብ በ9 ሀገራት ውስጥ ይገኛል። የደቡብ ኮሪያ የቀድሞ ፕሬዝዳንት ሮህ ታይዉ በ88 ዓመታቸው አረፉ። ዋና ከተማይቱ ሴውል ውስጥ የሚገኘው የሴውል ብሔራዊ ዩኒቨርሲቲ ሐኪም ቤት የሞታቸውን ዜና ከማሰማት ውጪ ስለሞቱበት ምክንያት ያለው ነገር የለም። ከምዕተ ዓመቱ መባሻ አንስቶ በዘር ፍሬ ከረጢት ካንሰር ህመም ይሰቃዩ እንደነበረም ተዘግቧል። ፕሬዝዳንት ሮህ የምስራቅ እስያዊቷን ሀገር እንደ ጎርጎሪዮስ አቆጣጠር ከ1988 እስከ 1993 ዓ.ም ድረስ መርቷል። ሮህ ታይ ከ3 አስርተ ዓመታት በፊት የደቡብ ኮሪያ የመጀመሪያው ነፃ ምርጫ ላይ ተወዳድረው በማሸነፍም ይታወቃሉ። የስልጣን ዘመናቸው ያከተመው ግን ከግዙፍ የሙስና ቅሌት ጋር ነው። ይህ ዶቼ ቬሌ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን።
የኢትዮጵያ አየር ኃይል መቀሌ ከተማ ኩያ የሚባል አካባቢ የሚገኘውን የአሸባሪው ህወሓት ታጣቂዎች ማሰልጠኛ ያለውን ተቋም መምታቱን የመንግስት ኮሚኒኬሽን አገልግሎት አስታወቀ። የትግራይ ቴሌቪዥን ጀቶች መቀሌ አካባቢ የአየር ጥቃት ሙከራ አድርጓል ሲል ዝርዝር ጉዳዮችን ሳይጠቅስ መዘገቡንም የፈረንሳይ ዜና አገልግሎት ገልጧል። የሱዳን መፈንቅለ መንግስት አድራጊዎችን የሚቃወሙ የተቆጡ ሰልፈኞች ዛሬ ዋና ከተማይቱ ካርቱም ውስጥ አውራ ጎዳናዎችን በሚቃጠሉ ጎማዎችና ድንጋዮች ዘጉ። ትናንት የሱዳን ጊዜያዊ ጥምር መንግስት ወታደራዊ ክፍል የሲቪሉ መንግስትን በማስወገድ ስልጣኑን መቆጣጠሩን በገለጠበት በሰዓታት ልዩነት በነበረው ተቃውሞ ቢያንስ 4 ሰዎች ተገድለዋል። የጀርመን የህዝብ እንደራሴዎች ምክር ቤት ቡንደስታግ ዛሬ ባካሄደው 20ኛ ስብሰባ የሶሻል ዲሞክራቶች ፓርቲ ኤስፔዲ አባል የሆኑት የ53 ዓመቷ የጤና ፖሊሲ ባለሙያ ቤርቤል ባስን የምክር ቤቱ ፕሬዝዳንት አድርጎ መረጠ። ዜናው በዚሁ አበቃ።